ብዙ ጊዜ ያንተ ሰበካ ጎን ለጎን ከመጽሐፍ ቅዱሱ ቃል በተጨማሪ ፈገግ የሚያስብሉ የሚያስቁ አንዳንዴ እንደ ስታንድ አፕ ኮሜዲያንም በጣም የተጻፈ የሚመስል አይነት ሰውን የሚይዙ አይነት ቀልዶች አሉት። ይሄን በማድረግህ ተቃውሞ አልገጠምህም? ምክንያቱም ጉዳዩ በጣም ቁም ነገር ነው ወይም ደግሞ ጠንካራ ነው ተብሎ ይታሰባልና እንደው ቀልድ ቀላቀለበት የሚል አስተያየት አጋጥሞ አያውቅም? ያጋጥማል፣ በደንብ ያጋጥማል። ግን ምንድነው ጳውሎስ ለምሳሌ ሲናገር ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ማለት ኢየሱስን በጳውሎስ አይነት ነው። አሁን ለምሳሌ አንተ ሰባኪ ብትሆን በአንተ አይነት ነው ጌታ የሚጠቀምብህ አይደለ? አንድ መንፈስ ነው፣ አሰራር ግን ልዩ ልዩ ነው። በአንተ የሚሰራው ሌላ ነው፣ በእኔ የሚሰራው ሌላ ነው። እና ኢቨን መረዳታችን አንድን ቃል አብረን አንበነው የተለያየ መረዳት ይኖረናል አይደለ? ልክ እንደዛው እኔን በቃ በእኔ ሁኔታ ነው ጌታ መስራት የሚፈልገው። እኔ ደግሞ ምንድነው ቶፒካል ፕሪቸር ነኝ ወይም ርዕስ ሰጥቼ የምሰብክ ነኝ። ለአንድ መልእክት ርዕስ ሰጥቼ ነው የምሰብከው። ርዕስ ከሰጠሁት በኋላ በተቻለ መጠን ከመጽሐፍ ቅዱሱ አውድ እንዲወጣ አልፈልግም። ግን መጽሐፍ ቅዱሳዊ አውዱን እንደጠበቀ ደግሞ ሰዎችን የምታገኝበት ደግሞ የአሰባበክ ዘዴ ደግሞ አለው። ኦዲየንስ አለ። አሁን አንተ እዚህ የምትሰራው ተሰሚ ተወዳጅ እንድትሆን ማድረግ የሚገባን ሁሉ ታደርጋለህ። ስለዚህ እኔ እንድሰማ እኮ ነው ፈልገው። አሁን እኔ ሰባኪ ነኝ፣ የኢየሱስ ሰባኪ ነኝ። አሁን ኢየሱስ ክርስቶስ ያድናል ለማለት ያንን በብዙ ፍቅር እንድሰማ ተቀባይነት እንዲኖረኝ በእኔ ሁኔታ ነው በቃ ማገልገል። ሌላ አይነት ሰባኪ መሆን አልችልም። ሌላ አይነት ሰባኪ እንደሆንም አይደለም የተጠራሁት፣ እኔው አይነት እንደሆነ የተጠራሁት። እኔ አንደኛ ያደግኩበት ማህበረሰብ አለ፣ የወጣሁበት ቤተሰብ አለ። እንደገና ደግሞ ለዚህ ለወንጌል አገልግሎት ስጠራ የተጠራሁበት ሁኔታ አለ። እነሱ ሁሉ ለዚህ ወንጌል ግባት መሆን መቻል አለባቸው። በእኔ ሁኔታ ማለት ያ ነው። ስለዚህ ወይም ሂውመረስ የሚባሉት አይነት ሰባኪዎች ነኝ ማለት ነው። ሰዎች ፈገግ እያሉ ግን ይሰሙታል። እንዲሰሙት ነው የሚያስፈልገው። መልእክትን በስነ ስርዓት እንዲደርስልህ ማለት ነው አይደል እንዴ? ስለዚህ ይላሉ እንደዚህ የሚሉኝ ሰዎች አሉ። በጣም የሚያከሩ ሰዎች በቃ ቀጥታ ኮስተር ብለህ ሰላም ለእናንተ ይሁን እንደምን ዋላችሁ ብለህ እንድትናገር ነው ይፈልጉት። እኔ ደግሞ እንደዛ አይደለሁም። በቃ በተፈጥሮዬ እንደሱ አይደለሁም። እኔ እንደምሰብከው ማለት እንደዛው ነኝ። በቃ ቤቴም ውስጥ አሁን ለምሳሌ ሰባኪስቶን መድረክ ላይ ትሄድና ኮስተር ብለህ ሰብከ አሁን የስብከት ጊዜ ነው፣ አሁን ማስታወቂያ ሰዓት፣ አሁን መባ የምንሰበስብበት ነው ብለህ ቤትህም ሄደህ እንደዛው ልጆችን አሁን የመባ ሰዓት ነው ምናምን ትላለህ። እንዴት ትኖራል? ቤት ሄደህ ቁምጣን አውልቀህ ልብስን ቀይረህ ቁምጣን አድርገህ ነጠላ ጫማ አድርገህ ከልጆች ጋር መላፋት አለባል። ስለዚህ እኔ ልክ በእኔ ሁኔታ ነው ክርስቶስ የሚገለጠው፣ በእኔ ሁኔታ ነው።